ዛሬ በዚህ ቪዲዮ የምነግራችሁ ሙሉ በሙሉ የዩኒቨርሲቲ ህይወቴን ነው። ዩኒቨርሲቲ ያለው ምን አይነት ሰው እንደነበርኩኝ ሙሉ ህይወቴን እነግራችኋለሁ። ሙሉን ማለት ነው። ምንም አንድም ነገር ሳላስቀር ትቀየሩበታላችሁ። በእውነት በዚህ ቪዲዮ ሁላችሁም ትቀየሩበታላችሁ። አብሶ የዩኒቨርሲቲ ተማሪ የሆናችሁ በቃ ይህ ቪዲዮ ሲጀመር ለዩኒቨርሲቲ ተማሪዎች ብቻ ነው፣ ለሌላ ለማንም አይደለም። የዩኒቨርሲቲ ተማሪዎች ለእናንተ ወሳኝ የሆነ ቪዲዮ ነው ይሄ ቪዲዮ ማለት ነው። ይህን ቪዲዮ አይታችሁ ራሳችሁን የማይቀይሩ የዩኒቨርሲቲ ተማሪዎች ካላችሁ መቼም ራሳችሁን መቀየራችሁ መቼም ማለት ነው። ዩኒቨርሲቲ ተማሪ እያለሁ እያንዳንዱ የማደርገው የነበረ ዩኒቨርሲቲ በቃ ጓደኛ ምን ያደርግላችኋል? ጓደኛ አስፈላጊ ነገር አይደለም። ዩኒቨርሲቲ ውስጥ ጓደኛ አስፈላጊ ነገር አይደለም። ብቻችሁን በቃ አብዴት አድርጉ ራሳችሁን። በቃ ያላችሁ ህይወት ዩኒቨርሲቲ ውስጥ ነው። የምትቀየሩበትም የምትጠፉበትም ህይወት ዩኒቨርሲቲ ውስጥ ነው ያለ፣ ሌላ የትም ቦታ የለም። የምሬን ነው። ዩኒቨርሲቲ ውስጥ እያለሁ እኔ የማደርገው የነበረ ቀን በቀን ምንም አይነት ጓደኛ አልነበረኝም። የሴትን ጓደኛ አልነበረኝም፣ የወንዱን ጓደኛ ምንም አይነት ጓደኛ አልነበረኝም። ብቻዬን ነበር የምንቀሳቀሰው። ሞጣ ብቻዬን ነው። ኢቭን ምግብ ለመብላት ካፌ ስገባ ብቻዬን ነበር ምገባ። የሆነ ቦታ ወክ ማድረግ ስፈልግ ብቻዬን ነበር ወክ ማድረግ የነበረ። በቃ ብዙ ነገሮችን ማድረግ የነበረ በራሴ ነው ሙሉ በሙሉ ማለት ነው። እና ዩኒቨርሲቲ የሆናችሁ ማድረግ ያለባችሁ ነገር የዩኒቨርሲቲውን ኢንተርኔት እና የዩኒቨርሲቲውን ኮምፒውተር፣ የዩኒቨርሲቲውን ላይብረሪ፣ የዩኒቨርሲቲውን ዶርም ተጠቀሙበት በጠቅላላ ማለት ነው። በቃ ህይወታችሁ ሙሉ በሙሉ ይቀየራል። የዩኒቨርሲቲውን ኮምፒውተር እና ኢንተርኔት የሚጠቀም ተማሪ ሙሉ በሙሉ ህይወቱ ይቀየራል። ሙሉ በሙሉ ማለት ነው። የምሬ ነው። በቃ ኢንተርኔት ነፃ ነው፣ ኮምፒውተር ነፃ ነው፣ 24 ሰዓት ላይብረሪ ክፍት ነው። በምፈልግበት ሰዓት ገብተህ በምፈልግበት ሰዓት ወጥተህ በምፈልግበትን ነገር ማድረግ ትችላለህ። ማንም የሚከለክልህ ማንም ውጣ ማንም ግባ የሚል ነገር የለም። ግን በቃ የሆነ ቦታ ጀበና ቦታ ላይ ቁጭ ብለህ የምትውል ከሆነ ህይወት በቃ ይበላሻል። ምንም አይነት ነገር ማስተካከል አትችልም። ምንም አይነት ነገር ማለት ነው። አትችልም። ሴትም ሆናችሁ ወንድም ሆናችሁ በጣም ብዙ ልጆች አሉ። እኔ ኢንተር ክላስ ስገባ የሚስቁብኝ የነበሩ ልጆች፣ ላይብረሪ ስገባ የሚስቁብኝ የነበሩ ልጆች፣ ብቻዬን ካፌ ሲሄድ የሚስቁብኝ የነበሩ ልጆች በጣም ብዙ ልጆች ነበሩ። እንጠጣ ሲሉ አይመጣው ምናምን ብያቸው ሄዱ፣ መጣው ምናምን ብዬ ሲሸውዳቸው የነበሩ ልጆች፣ የሚስቁብኝ የነበሩ ልጆች በጣም ብዙ። ካልጠጣ ፋራን ላይክ ምንድነው ካልጨፈር ከነሱ ጋር ወጥተህ ካልጠጣ የሆነ ቦታ ላይ ቁጭ ብለህ ምናምን እንትን ካላልክ የሆነ ጀማ ሰርተህ ምናምን በጀማ አንድ ላይ ካልተንቀሳቀስ ምናምን ፋራ ነው የምትባለው ዩኒቨርሲቲ ውስጥ ላይ ማለት ነው። እንደዚህ አይነት ነገር ይሉንታ እንዳይይዛችሁ ማርያምን። እንደዚህ አይነት ነገር ይሉንታ ለማንም ሰው አይ ማለት ልመዱ። ዩኒቨርሲቲ ውስጥ ናችሁ ማለት ነው። ጓደኛ አስፈላጊ ነገር አለ፣ አይጠቅምም። ጓደኛ ህይወትን አይቀይርም። ዩኒቨርሲቲ ስለሆነ ማንም ሰው ህይወትን አይቀይርም። ና እንሂድ ና የሆነ ቦታ ደርሰን እንምጣ፣ በቀላሉ የሆነ ቦታ ደርሰን እንምጣ ይላል። ግን አትሂድ በቃ ምንም አይጠቅምም። ማንኛውም ጓደኛ ምንም ዩኒቨርሲቲ ውስጥ ላይ ጠቃሚ ነገር አይደለም። ብቻህን ስፖርት ስራ። ወንድ ልጅ ለመሆን ስፖርት ስራ። እኔ ስፖርት በጣም ነው የምወድ የነበረው በጣም ማለት ነው። ዩኒቨርሲቲ ውስጥ ላይ ፕላን አውጥቼ በእያንዳንዱ ቀን ዴይሊ ስፖርት ሰራ ነበር። ዴይሊ ማለት ነው። በቃ ስፖርት እሰራለሁ። ከዛ ላይብረሪ ካፌም ሆነ ያገኘሁትን በልቼ ያገኘሁትን አድርጌ ስፖርት እሰራለሁ። እዛ ላይብረሪ እገባለሁ። ላይብረሪ ገብቼ ማጠናው ስለ ዲጂታል ማርኬቲንግ ነው። ኮምፒውተር ነፃ ነው፣ ኢንተርኔት ነፃ ነው። ህይወቴን ሙሉ በሙሉ ቀይሬ ነው ሙሉ በሙሉ ማለት ነው። ዩኒቨርሲቲ ውስጥ ሆኜ ሙሉ በሙሉ ህይወቴን ቀይሬ ነው። ማንም አስተምሮኝ ሳይሆን በራሴ ማለት ነው። ለምን ዩኒቨርሲቲ ውስጥ ላይ ያለ የሚሰጥ ህይወት ሁለት ነው የሚሰጥ ሁለት ህይወት ነው የሚሰጥ ዩኒቨርሲቲ ውስጥ ያለ ማለት ነው። አንደኛው ትጠፋለህ ነው፣ አንደኛው ትቀየራለህ ነው። ሁለት ህይወት ብቻ ዩኒቨርሲቲ ውስጥ ላይ ይሰጣል። ግን ይህን ሁለቱን ህይወት ካልተጠቀምክበት ምንም ዋጋ የለም። ምንም ማለት ነው። ወደ መጠጥ ቦታ ከሄድክ መጠጥ ቦታ ትጠፋለህ ሙሉ በሙሉ ማለት ነው። አትመለስም። እስከመቼውም ተመርቀህ ግራጁዌት አድርገህ እስከምትወጣ አትመለስም። በቃ እኔ ግራጁዌት አድርጌ ከፍሬሽማን ድረስ ግራጁዌት አድርጌ እስከምወጣ ድረስ ጓደኛም አልነበረኝም። በየእንትኑም ሄጄ እንትን አልልም። ብዙ ሰዓት አላጠፋም። የሆነ ቦታ ሄጄ በራሴ ሙድ ነው የምንቀሳቀሰው፣ ብቻዬን ነው የምንቀሳቀሰው። ኮፊ መጠጣት ከፈለኩኝ ብቻዬን ሄጄ ጠጥቼ ነው የምመጣው። በጣም ብዙ ልጆች እዛ ጋር መጣው ለምንድን ነው ብቻህን ቡና የምትጠጣው ምናምን ይል ነበር። ለማንም ሰው ቦታ አልነበረኝም፣ ለማንም ሰው ማለት ነው። ሁሉን ነገር የማደርገው ብቻዬን ነው። ቡና መጠጣት ስፈልግ ብቻዬን ሄጄ ጠጥቼ እመጣለሁ በራሴ ሙድ። አንተ የት ሄድክ የት ውለህ ነው ምናምን የሚለኝ ሰው የለም ምናምን። በቃ መጥቼ ስፖርቴን እሰራለሁ፣ አለቀ። ዲጂታል ማርኬቲንግ አጠናለሁ። ይሄ ነበር ህይወቴ ነበር። እና ዩኒቨርሲቲ ውስጥ እያላችሁ ማለት ነው እመኑኝ፣ ዩኒቨርሲቲ ውስጥ ሆናችሁ እመኑኝ፣ የምሬን ነው የምላችሁ ማርያምን። ዩኒቨርሲቲ ውስጥ ሆናችሁ ኢንተርኔቱን የዩኒቨርሲቲውን እና ኮምፒውተሩን ካልተጠቀማችሁበት የዩኒቨርሲቲ ተማሪ አይደላችሁ። ግራጁዌት አድርጋችሁ እስከምትወጡ ድረስ ይህን ነገር ብቻ አድርጉ። ጓደኛ አይጠቅማችሁም። ምንም አይነት ጓደኛ ቢኖራችሁ ምንም አይነት ነገር አይጠቅማችሁም።
ስንት ጓደኞቼ የኔ ጓደኞች ዩኒቨርሲቲ ውስጥ እያሉ እኔ የሆነ ነገር ሳደርግ ላይብረሪ ስገባ ሲስቁብኝ ላይብረሪ እየገባ ነው እንዴ ምናምን እያሉ ሲስቁብኝ የነበሩ ልጆች አሁን ወጣው ምን መስራት እንዳለባቸው አያውቁም። ምን መስራት እንዳለባቸው ማለት ነው። ሁሌ ቤተሰብን ነው የሚያው የቤተሰብን እጅ ነው የሚጠብቁ። ቤተሰብ የሆነ ነገር እንዲያደርግላቸው ነው የሚፈልጉ ምናምን እና ላይክ በቃ ያን ነገር ነው የሚፈልጉ። ግን ያ ነገር መሆን የለበትም። ዩኒቨርሲቲ ሆነ በራስህን በቃ ግራጅዌት አድርገህ ከወጣ በኋላ ራስን ማስተዳደር አለብህ። ራስን መቻል አለብህ። እስከመቼ ከቤተሰብ ጋር ትሆናለህ እንዴ? ከቤተሰብ ለቀቅ አድርግ። ቤተሰብ ጋር ውጣ። ከቤተሰብ ላይ ግራጅዌት አድርገህ ከወጣ በኋላ ቤተሰብን ማገዝ አለብህ እንጂ ከቤተሰብ መታገዝ የለብህም። እዚህ ይሄን ነገር አድርጉ። ማርያምን ዩኒቨርሲቲ ውስጥ ሁናችሁ በቃ ጓደኛ እንዲኖራችሁ እኔ አልመክርም፣ ለማንም ማለት ነው። የብቻ ህይወት ይኖራችሁ። በቃ የብቻ ህይወት ሲኖር ራስን ነው የምታዳምጥ። ለራስ ቦታ ይኖራል፣ ለራስ ሪስፔክት ይኖራል፣ ለራስ የሆነ ጊዜ ይኖራል፣ ለራስ የሆነ እውቀት ታስጨብጣለህ። በቃ ከሰው ጋር ከሆንክ ግን ትሄዳለህ፣ የሆነ ቦታ ቡና ትጠጣለህ፣ የሆነ ቦታ ላይ የሆነ ነገር ታደርጋለህ፣ የሆነ ጓደኛ ጋር ትሄዳለህ። ጊዜ እንዳለ በዚሁ ያልቃል። ጠዋት ትወጣለህ፣ ማታ ትገባለህ፣ አለቀ። የሆነ ሰዓት የሆነ ቦታ ና እንሂድ እንጨፍር ይሉሃል፣ እዛ ትሄዳለህ፣ ትጨፍራለህ። በቃ ሌላ ህይወት ምንም ነገር የለም። ህይወት ይሄ ብቻና ይሄ ብቻ ነው የሚሆነው። ስለዚህ ዩኒቨርሲቲ ውስጥ እያለ ህይወትህን በደንብ አድርገህ ቀይረህ የማትወጣ ተማሪ አይደለም። ይሄ ቪዲዮ ለዩኒቨርሲቲ ተማሪዎች ነው የሰራሁላችሁ። እግዚአብሔር የዩኒቨርሲቲ ተማሪዎች ማለት ነው። እኔ ግራጅዌት አድርጌ እስከምወጣ ድረስ ምንም አይነት ዩኒቨርሲቲ ላይ ጓደኛ አልነበረኝም። ምንም ማለት ነው። ምግብ የምበላው ብቻዬን ነው የምሄደው። የሆነ ቦታ መሄድ ስፈልግ ብቻዬን ነው። ቤተክርስቲያን ሲሄድ ብቻዬን ነው የምሄደው። በቃ እኔ እግዚአብሔር በደንብ ነው የቀየረኝ። በደንብ ማለት ነው። በቃ እግዚአብሔር በደንብ ማለት ነው። ዩኒቨርሲቲ ሁኜ እኔ ስንት ልጆች የተበላሹ ማውቃቸው ልጆች አሉ። ህይወታቸውን ያጡ ስንት ልጆች አሉ። እንዳልሆነ ሆነው አላማቸውን ስተው ከዩኒቨርሲቲ ተዋረው ግራጅዌት ሳያደርጉ የወጡ ልጆች አሉ። በጣም ማለት ነው። ለምን ሰአታቸውን በአግባብ ባለመጠቀማቸውና በቃ አዋዋላቸው መጥፎ ቦታ እንደሆነ የሆኑ ልጆች እነዛ ልጆች በጣም ብዙ ልጆች ራሳቸውን እንትን አድርገው ይሄዳሉ። በጣም ማለት ነው። ከዩኒቨርሲቲ ውስጥ ማለት ነው። በጣም እና ምንድነው ላይክ በቃ ዩኒቨርሲቲ ሆናችሁ ተጠቀሙ። በእውነት ጊዜያችሁን ተጠቀሙ። ጊዜውን ያልተጠቀመ የዩኒቨርሲቲ ተማሪ የተማሪ አይደለም። በቃ ጓደኛ ምንም አያደርግልህም። ጓደኛን ጥለው ይሄድ። ጓደኛን ዛሬ ጥለው ብትሄድ ነገ ሌላ ህይወት ነው ለራስ የሚገጥም። እዛ ዛሬ እንጠጣ ና እንብላ ና እንጨፍር ያለው ጓደኛ አሁን ላይ የለም። አብሮ ዩኒቨርሲቲ ውስጥ ላይ ግራጅዌት አድርገህ ስትወጣ ማንም የለም። ማንም ማለት ነው። ብቻህን ነው ቆመህ የምትቀረው። ብቻህን ማለት ነው። ዩኒቨርሲቲ ከወጣሁ በኋላ በአሁኑ ዘመን በዚህ ሰዓት መቀጠር ተቀጥሬ እሰራለሁ ምናምን አታስቡ። ምን ያደርግልሃል? መቀጠር ምን ያደርግልህ? 10 ሺህ ብር ተቀጣሪ ነው የምትሆነው። ለመቀጠር በቃ ትኑር። በቃ አላማህን እንደዛ አታድርገው። ስንት ቢዝነስ የሚሰራ ቢዝነስ አለ። ስንት ቢዝነስ ማለት ነው። አዲስ ቪዲዮ እሰራላችኋለሁ በዚህ ማለት ነው። ምን መስራት ከዜሮ ተነስታችሁ ምን መስራት እንደምትችሉ ለዩኒቨርሲቲ ተማሪዎች አዲስ ቪዲዮ ለራሳችሁ እሰራላችኋለሁ። ከየት ተነስታችሁ እንዴት መጀመር እንዳለባችሁ ዩኒቨርሲቲ ውስጥ ሆናችሁ ህይወታችሁ እንዴት ማስተካከል መቻል እንዳለባችሁ ሙሉ ቪዲዮ እሰራላችኋለሁ በቀጣይ ቪዲዮ ማለት ነው። እና በቃ ዩኒቨርሲቲ ውስጥ ሆናችሁ ህይወታችሁን በስነ ስርዓት አድርጋችሁ መምራት መቻል አለባችሁ። ቤተሰብን አታስቸግሩ። ብር እያላችሁ በየቀኑ እየደወላችሁ ለመጠጣት እያላችሁ ለፕሮክተር ብላችሁ የምትደውሉ ተማሪዎች አላችሁ እኮ። እግዚአብሔር ለፕሮክተር ብር ያስፈልገዋል ብላችሁ ቤተሰብ ላይ እንግዲህ ፕሮክተር ምንድን ነው? ፕሮክተር ማለት እኮ ዶርምተሪ ተቆጣጣሪ ነው። ለዛ ፕሮክተር ብር ያስፈልጋል ብላችሁ ቤተሰብ ላይ ተቀብላችሁ መጠጥ ቤት የምትውሉ ልጆች አላችሁ። ጥሩ አይደለም፣ አይጠቅማችሁም። በቃ ራሳችሁ ላይ ስኪል ላይ ስሩ፣ እውቀት ስሩ፣ ዲጂታል ማርኬቲንግ ተማሩ። ዲጂታል ማርኬቲንግ ተምሬ ነው የወጣው ዩኒቨርሲቲ ውስጥ እያሉ። ግን እኔ ምናምን ኮርስ ተምሬ እኮ ዩኒቨርሲቲ ውስጥ ላይ ምንም አልጠቀመኝም። ምንም ማለት ነው። 4 ዓመት ሙሉ ተምሬ ምንም አልጠቀመኝም። ግን በ4 ዓመት ውስጥ ላይ ዲጂታል ማርኬቲንግ ተምሬ ወጣሁ በራሴ ማለት ነው። ራሴ አሁንም እየተጠቀምኩበት ነው። እኔ ዩኒቨርሲቲ ውስጥ እያሉ ዲጂታል ማርኬቲንግ እየተማሩኝ ጎን ለጎን እየሄድኩኝ ክላይንት አወራ ነበር። ጎን ለጎን እየሄድኩ ማለት ነው። የሆነ ልጅ ነበር ጓደኛዬ እና የት እየሄድክ ነው ምናምን ሲለኝ በቃ ብነግረው ትክክለኛውን የት እንደሚሄድ ብነግረው አንተ እኮ አይሆንልም አንተ እኮ እንደዚህ ነህ ብሎ ሞራሌን ስለሚገድለው አልነግረውም ነበር። ምንም አይነት ነገር አልነግረውም ነበር። አይ እዚህ ጋር ደርሼ ልመጣ ነው ምናምን ብዬ በቃ ላሽ ብዬ እሄዳለሁ። ክላይንት ሄጄ አውርቼ ትላልቅ ሰዎች ጋር አንድ ላይ ቁጭ ብዬ አውርቼ ምናምን እመጣለሁ። የቢዝነስ አይዲያ ምናምን አውርቻቸው ምናምን እመጣ ነበረ ዩኒቨርሲቲ ውስጥ እያለሁ ማለት ነው። እና ጊዜያችሁን በአግባብ ተጠቀሙበት። ጊዜውን በአግባብ ያልተጠቀመ ተማሪ ዩኒቨርሲቲ ውስጥ ላይ ግራጅዌት አድርጎ ከወጣ በኋላ ላይፍ ግራና ቀኝ ነው የሚምታታበት። ግራና ቀኝ ማለት ነው። ከወጣ በኋላ ላይፍ ከባድ ነው። ዩኒቨርሲቲ ላይ ከወጣው በኋላ ዩኒቨርሲቲ እስካለማ እኮ የመንግስት ሽሮ እየበላ ትኖራለህ። ግን ዩኒቨርሲቲ ከወጣ በኋላ ላይፍ በጣም ከባድ ነው።
ስለዚህ ዲጂታል ማርኬቲንግ ተመራችሁ ውጡ። ቪዲዮ ኤዲቲንግ ተማሩ። ቪዲዮ ኤዲቲንግ በጣም ጠቃሚ የሆነ ነገር ነው አሁን ላይ ማለት ነው። ተፈልጎ በባትሪ የማይገኝ ነገር ነው ቪዲዮ ኤዲቲንግ ማለት ነው። ቪዲዮ ኤዲቲንግ ተማሩ። በዛ ላይ ደግሞ ዲጂታል ማርኬቲንግ ተማሩ። ዲጂታል ማርኬቲንግ በጣም ለህይወታችሁ በጣም ኢምፖርታንት የሆነ ነገር ነው። ኢምፖርታንት የሆነ ነገር ማለት ነው። ስለዚህ ዲጂታል ማርኬቲንግ ተማሩ። እኔ ዲጂታል ማርኬቲንግ ተምሬ የወጣሁትኝ በራሴ በግሌ እና ስለ ዲጂታል ማርኬቲንግ ደግሞ ሙሉ ቪዲዮ እሰራላችኋለሁ። ስለ ዲጂታል ማርኬቲንግ ማለት ነው። ስለ ዲጂታል ማርኬቲንግ ከየት ጀምራችሁ ከየት መስራት እንዳለባችሁ ከየት ጀምራችሁ ከየት ማድረግ እንዳለባችሁ ለዩኒቨርሲቲ ተማሪዎች ሙሉ ቪዲዮ ስለ ዲጂታል ማርኬቲንግ እሰራላችኋለሁ በቀጣይ ቪዲዮ ማለት ነው። ኔክስት ቪዲዮ እሰራላችኋለሁ እና